ሰላም ውድ የዩቲዩብ ተከታታዮች ያው በአንድ ቪዲዮ ጠፍቻለሁ። የኔትወርክ መቆራረጥ እንዲሁም በአንዳንድ ችግሮች ምክንያት ነው። አሁን ግን በአሪፍ ቪዲዮ ተመልሻለሁ። እናንተም ላይክ፣ ሼር፣ ሰብስክራይብ እንዲሁም የደወል ምልክቷን በመጫን አበረታቱኝ። ምርጥ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። ወደ ቪዲዮ በጣም ነው የሚመቸኝ። አደነጋገጡ ግን ባምቢን ያገኛት ነው የሚመስል። ባለፈው አዶናይ እና ጃኒ እንግዲህ የቤተሰብ ትውውቅ አድርገው ነበር። ሁሌ ጃኒ ውጥረት አይጠፋትም። ባይዞ እኔ በጣም ጃኒ ትመቸኛለች፣ ግን ሰዎች በጣም ሲያወሩባት የነበረው ነገር ብዙ አይመችም። እስቲ በዛ ላይ የተነሱትን አንዳንድ ቪዲዮዎች አይተን እንምጣ። ጋይስ እንግዲህ በህይወቴ እንደዚህ ደስተኛ ሆኜ አላውቅም። በ7 ዓመት ውስጥ እንደዚህ በሙሉ ቤተሰብ ተከብቤ የኔ ቤተሰብ ብቻም ሳይሆኑ የጃ ቤተሰብም ሁላችንም አብረን ተሰብስበን እያሳለፍን ነው። የሚገርም ዓመት በዓል በቶቶት ማለት ነው። በጣም ነው ደስ ያለኝ። በጣም እናንተስ ደስ ብሏችኋል? እስኪ ኮሜንት ላይ ያሳውቁኝ። እወዳችኋለሁ። ዛሬ ደግሞ ጉድህን ነው ማውጣለን። እስኪ አንተ አሳስረኝና እኔ አፌን የምዘጋበት እንዳለ እናያለን። ምክንያቱም እናንተ ስትናገሩ ለእናንተ የሚቆም ህግ፣ ለእኔ የማይቆም ህግ ካለ እናያለን። ኤንዌይስ ወደ ዋናው ፖይንት ይመጣለሁ። እዚህ ውስጥ ያላችሁ ትላልቅ ሰዎች፣ እናቶች፣ እህቶች፣ ወንድሞች፣ እኔን ሀሳቤን የምትከታተሉ ሰዎች ሚዲያ ላይ ተቆርጦ ወጥቶ ያ እንደዚህ ሰውን ተናገረች እንደዚህ ለምናገራቸው ነገሮች ምክንያት አለ። ካለ ምክንያት አልናገርም። ሚዲያ ላይ አምጥተህ ካሳየኝ እነግርሃለሁ። እስኪበቃ ድረስ መምከር ካለብኝ እመክርሃለሁ። ስድብ ከመሰለ ደግሞ ለሚመች ነገር ተጠቀምበትና ጠይቀኝ፣ እመልስልሃለሁ። እንደዚህ አይነት ግብዣ ሰውናቷን ምናምን ታፍሪባታል። በጣም የሚገርመኝ ነገር ሰውን በዚህ ልክ መታሸማቀቁ ሰዎች ሊሆን ይችላል። በእርግጥ እዛ ቦታ ላይ እናቷን እንደ እኔ እንጃ፣ እኔ እንደኔ አስተሳሰብ እናቷ ግዴታ በቃ ተኳኩላ ሂል ጫማ አድርጋ ሊፕስቲክ ተቀብታ ምናምን መምጣት የለባትም። የመሰላትን ያመነችባትን ይዛ መታለች። እናንተ እንደዚህ ግን የምታፓሽሩት ምናምን በቃ እኮ ምክር ነው። ሼም ብታረጊኝ አንድ ነገር ነው። ከዛ ውጭ ግን አስፍታችሁ እንደዚህ ልጅቷን ማብጠልጠሉ ግን ጥሩ አይመስለኝም። የራሳችሁ ስራ ደግሞ ቢኖራችሁ እና የራሳችሁን ህይወት ብትመሩ፣ እነሱ ተመችቷቸው የዛለ ዘና ፈታ እያሉ ነበር። እናንተ ግን ማሸማቀቅ፣ መልሳችሁ ማሸማቀቅ በጣም የሚያስጠላ ሙድ ነው። ባታረጉት ለማለት ያክል ነው። ይመቻችሁ። ኧረ ቁጩ እንዲያስጠላ የሚያረጋችሁን ኢንተረስቲንግ ነገር ሳነብ ያገኘሁትን ላካፍላችሁ። አንዳንድ ሰዎች አሉ ከቤተሰብ መሀል ትንሽ ነጠል ብለው የሚታዩ ነገሮችን ጥልቅ አድርገው ማሰብ የሚፈልጉና ቤተሰቡ ሲከተለው ወይም ሲራመድበት የነበረውን አስተሳሰብ ወይ አመለካከት ወይም ባህል ከነሱ ጋር ማሄድ መስሎ ስለታያቸው ወይም ስላልፈለጉ ጥለው በራሳቸው መንገድ የሚራመዱ አይነት ሰዎች አሉ። እነዚህ አይነት ሰዎች ሳይኮሎጂው ብላክ ሺፕ ይላቸዋል። ብላክ ሺፕ ወይም ጥቁሩ በግ ከቤተሰብ ለየት ብሎ ወጣ ብሎ የሚታየው ልጅ ብሎ ዲፋይን ያደርጋቸዋል። እንደነዚህ አይነት ልጆች ከህፃንነታቸው ጀምሮ ቤተሰቦቻቸውን በደንብ
እያዩ እያብሰለሰሉ ዲፕ ቲንከር የምንላቸው መጥፎና ጥሩን እየለዩ ያደጉ ልጆች ናቸው። ሶ ማንም በሚመራቸው መንገድ ወይም በሚሄድበት መንገድ ተከትለው ማይሄዱ ኳስችን የሚያደርጉ በደንብ ነገሮችን መርምረው ማሰብ የሚፈልጉ አይነት ልጆች ናቸው። ሶ ቤተሰቡ ምን ብሎ ሌብል ያደርጋቸዋል? ድራማቲክ ይላቸዋል። ድራማ ሰሪው፣ አማጽያኑ፣ ረባሹ፣ የተበላሸው ተብሎ ዲፋይን ይደረጋሉ። ግን እውነታው እንደዛ ስለሆኑ አይደለም ነው የሚለው ሳይኮሎጂው። ስለዚህ እነዚህን ሰዎች ምን ይላቸዋል? በጣም ጥሩ ሰዎች ናቸው። ከቤተሰቡ ጥሩ የምንላቸው እንደውም እነሱ ናቸው። ኤክሰፕሽን አላቸው፣ ለየት ያሉ ናቸው ከቤተሰቡ። ሌላው ያደጉበት ሁኔታ ምን ያደርጋቸዋል? ባውንደሪያቸውን ሴት እንዲያደርጉ፣ ድንበራቸውን እንዳያስነኩ፣ እውነትን የሚፈልጉ ሁል ጊዜ ውሸት፣ ይሄ ድራማ ነገር የማይመቻቸው። ሌላው ፐርሲስተንት እና አውተንቲሲቲን የሚወዱ ሰዎች ናቸው የሚሆኑት። በቃ ይሄ ጥንክር ያለና እውነታ ላይ የተመሰረተን ነገር ነው የሚፈልጉት። ሰዎችን በጣም መርዳት የሚፈልጉ ኬሪንግ የሆኑ ሰዎች ናቸው የሚሆኑት። ምክንያቱም እየተገለሉ ስለሆነ የሚያድጉት ከቤተሰቡ፣ ለሌሎች ጋር ሲወጡና ሲገናኙ ኬሪንግ ይሆናሉ እንደዚህ ይላል። እና እንደነዚህ አይነት ሰዎች ለየት ያሉ እንደሆኑ ሳይኮሎጂ ይናገራል። ያው አንድ ነገር ለማለት ፈልጋለሁ። ሁሉም ቤተሰብ ለምሳሌ አንድ አይነት መሆን አይችልም። እንደኔ አመለካከት ለምሳሌ አንድ 10 ልጅ ብትወልድ ከ10ሩ 3ቱ የተለየ ባህሪ ይኖራቸዋል፣ 10ሩም የተለየ ባህሪ ይኖራቸዋል። የሆነ የሚያመሳስላቸው ነገር ይኖራል። ሌላው ደግሞ ዴፊኒትሊ ጭራሽ የማይመሳሰል ነገር ይኖራቸዋል። ሰው የፈለገ ነገር ቢሆን አንድ አይነት ባህሪ ሊኖረው አይችልም። አላችሁ ግን አንዳንድ ቤተሰቦች ሁሉንም በቃ እንደኔ አርገን ካልያዝን፣ እንደኔ አይነት አስተሳሰብ ካልጫንኩብህ የምትሉ ሰዎች አላችሁ። ያ ደግሞ በዚህ ዘመን አይሰራም፣ አስቸጋሪ ነው። ለምን በቃ ሰው የራሱን ባህሪ ይዞ ነው ማደግ የሚፈልግ። የመሰለውንና የፈቀደውን ነገር ሲያደርግም ነው ደግሞ ጥሩ የሚሆነው ብዬ አስባለሁ። ለእናንተ ሁሉም ነገር የሚጀምረው አእምሮአችን ውስጥ ነው። ሰላም ከውጭ ወደ ውስጥ የሚገባ ነገር አይደለም። ጤንነት ከውጭ ወደ ውስጥ የሚገባ ነገር አይደለም። ደስታ ከውጭ ወደ ውስጥ የሚገባ አይደለም። ሁሉም ነገር ከውስጥ ወደ ውጭ ነው። ከውስጥ ወደ ውጭ ከሆነ ዝም ብሎ አይመጣም። እዚህ ስቶር ያላደረግነው፣ እዚህ ያልሰራነው፣ እዚህ ያልፈጠርነው ነገር በህይወታችን አይገለጥም። ስለዚህ ሁሉም ነገር የሚጻፈው፣ ሁሉም ነገር የሚጀምረው አእምሮአችን ውስጥ ነው ማለት። ያ ክሪኤቲቭ ቲንኪንግ እንለዋለን ማለት። የምንፈልገውን ነገር መፍጠር፣ በአእምሮአችን የምንፈልገውን ነገር መፍጠር። አንድ ሰው ሰላም ለማግኘት መጀመሪያ፣ ሰላማዊ ህይወት ለመኖር መጀመሪያ ሰላማዊ አስተሳሰብ አእምሮ ውስጥ መኖር አለበት። ሰላምን የሚወድ መሆን አለበት። ሰላምን የሚያፈቅር መሆን አለበት። ሰላምን ተግቶ የሚሻ መሆን መቻል አለበት። አሁን ሁልጊዜ የምንሳሳተው ነገር ምንድን ነው? ሁሉ በህይወታችን የሚመጡ ችግሮች ሁሉ ከውጭ ይመጣሉ ብለን እናስባለን። በእኛ አእምሮ ውስጥ እውቅና የሌለው፣ በእኛ አእምሮ ውስጥ መሰረት የሌለው ከውጭ የሚመጣ ችግር የለም። ሁሉም ችግር መሰረቱ መጀመሪያ እኛ አእምሮ ውስጥ ምን አለው? እውቅና አለው። እኛ አእምሮ ውስጥ መሰረት አለው። እኛ አእምሮ ውስጥ የተቀመጠው። ምክንያቱም አእምሮአችን ልክ እንደ ሬዲዮ አንቴና ነው። ተመሳሳዩን ፍሪኩዌንሲ ይስባል። ተመሳሳዩን ፍሪኩዌንሲ ይስባል። የሰላም ፍሪኩዌንሲ ካለ አእምሮአችን ውስጥ ላይፋችን ሰላም ይኖራል። ነገር ግን የጸብ፣ የጭቅጭቅ እና የመጥፎ የሆነ ኤነርጂ አእምሮአችን ውስጥ ካለ አእምሮአችን የሚስበው ተመሳሳዩን ፍሪኩዌንሲ ነው። ስለዚህ እኛ ጸበኛ ሆነን፣ እኛ ተናዳጅ ሆነን ከውጭ የሚመጣ ሰላም የለም። እንዲሁም ጤንነትም እንዲሁ ነው። የጤንነት ፍሪኩዌንሲ ከሌለን፣ የጤንነት አስተሳሰብ ከሌለን አእምሮአችን ተመሳሳዩን ስለሚስብ በሽተኛ ያደርገናል ማለት ነው። ደስታም ከውጭ ወደ ውስጥ አይመጣም። ምንም ነገር ብንገዛ፣ ምንም ነገር በእጃችን ቢኖረን ከውጭ ባለ ቁስ፣ ከውጭ በምናመጣው ምንም ነገር ደስታን መመስረት አንችልም። ምክንያቱም
ደስታ የሚመጣው ከውስጥ ወደ ውጪ ነው። ውስጣችን የሞላ የደስታ አሳቤ የደስታ አስተሳሰብ ነው በህይወታችን የሚገለጠው። አእምሮአችን ዶሚናንትሊ ወይ ፖዚቲቭ ነው ወይ ኔጌቲቭ ነው። ክሪኤቲቭ ቲንኪንግ ማለት ላይፍ ራንደምሊ አይደለም የሚሆነው። የምንፈልገው ነገር ዝም ብሎ በዘፈቀደ አይመጣም። በዘፈቀደ የሚሰራ ህይወት የለም። ምንድን ነው ማድረግ ያለብን? የምንፈልገውን ህይወት መስራት አለብን። ሰላም የሚፈልግ ሰው ኦልዌይስ ሰላምን ማሰብ አለበት። ኦልዌይስ ሰላምን መመኘት አለበት። ኦልዌይስ ራሱን ሰላማዊ ሆኖ ማየት መቻል አለበት። ያ ሰላም ቢውልድ ያደርጋል ማለት ነው። ጤነኛ መሆን የሚፈልግ ሰው ሁልጊዜ ራሱን ጤነኛ ሆኖ ማየት አለበት። ሁልጊዜ ጤነኛ ነኝ የሚል አስተሳሰብ ማዳበር አለበት። እንዲሁም ደስተኛ መሆን የሚፈልግ ሰው ሁልጊዜ ደስተኛ irrespective of anything ምንም ነገር በህይወቱ ሳይኖር ምንም አይነት ከውጪ ከሚመጣ ነገር ጋር ሳይገናኝ ደስታን ከውስጡ ማፍለቅ መቻል አለበት። ይሲ ምን ብለን እናስባለን? አንድ ነገር ስናገኝ ደስተኛ እንሆናለን ብለን እናስባለን። ኖ ቱ ዘ ሪቨርስ ነው ሳይንሱ። እኛ ደስተኛ ስንሆን የምንፈልገውን ነገር እናገኛለን። ይሲ ምክንያቱም ሁሉ ነገር የሚጀምረው ከውስጥ ስለሆነ ማለት ነው። ላይፍ የምንሰራው የምንፈጥረው ነገር ነው እንጂ እንዲሁ በድል በአጋጣሚ የሚመጣ ነገር የለም። ምክንያቱም ይህ ዓለም በማይፋለሱ ህጎች የሚሰራ ዓለም ነው። ከዛ ህጎች ውስጥ አንዱና ትልቁ ምንድነው? የሐሳብ ቶት ፓወር ነው። ያሰብነው ነገር በህይወታችን ይገለጣል። አእምሮአችን ሰላም ካላሰበ ነገር ነው የሚያስበው ማለት ነው። ጤንነትን ካላሰበ በሽተኝነትን ነው የሚያስበው ማለት ነው። ደስታን ካላሰበ ብስጭትን፣ ሐዘንን ነው የሚያስበው ማለት ነው። ናው ዶሚናንት የሆነው አስተሳሰባችን ምንድን ነው? ሁልጊዜ የምናስበው አስተሳሰብ ምንድን ነው? በተደጋጋሚ የምናየው ምስል ምንድን ነው? አእምሮአችን ውስጥ የተቀረጸው ምስል ምንድን ነው? በአእምሮአችን ውስጥ ያለው ሜሞሪ ምንድን ነው? የምናብላላው ሐሳብ ምንድን ነው? ያንን መቆጣጠር ከቻልን አሁን ክሪኤቲቭ ቲንኪንግ ውስጥ ገብተናል ማለት ነው። ያንን ተቆጣጥረን ራሳችን የምንፈልገውን ሐሳብ ማሰብ መጀመር ከቻልን፣ ራሳችን የምንፈልገውን ምስል መሳል ከቻልን አሁን የምንፈልገውን ሰላም፣ የምንፈልገውን ጤንነት፣ የምንፈልገውን ደግሞ ደስታ ማምጣት እንችላለን። ነገር ግን ህይወት በአጋጣሚ በእድል አንድ ሰው ደስተኛ አይሆንም። በእድል አንድ ሰው ጤነኛ አይሆንም፣ ሰላማዊ አይሆንም። ሁሉም ሰው አእምሮ ውስጥ ያለውን ነው በህይወቱ የሚኖረው እና ያንን ለማድረግ ግን አእምሮአችን እንደገና መስራት እንችላለን። አመሰግናለሁ። ቴንኪው በጣም ማለት ነው። አንዳንድ ሰው ግን መካኔ እንጃ አሁን የት ነው የተማረው? በእናት ትምህርት ቤት መሄድ ናፈቀኝ። ሰው በቃ የሚያምራራበት መንገድና የእውቀት ብስለቱና አንዳንድ ደግሞ አላችሁ ተማረን ብላችሁ ዝም ብላችሁ የሆነ ሰው ነው በእናታችሁ። በጣም በጣም በቃ ትልቅ ትምህርት ወስደናል ብዬ አስባለሁ። ይመች አባቴ። ለረጅም ጊዜ በናርሲስቲኮች ህይወቴን ተከብቤ ነበር እና ህይወቴን ምስቅልቅሉን ያወጡት። በአማርኛ ምን እንደሚባል አላውቅም፣ ኮመንት ላይ ያስቀምጡልኝ። በናርሲስቲክ ሪሌሽንሽፕ ውስጥ እንዳለን የሚያሳዩ 6 ምልክቶች። የመጀመሪያው ርህራሄ የላቸው፣ በፍጹም አያዝኑ። እኛን ሲጎዱን ነገሩን ያቃልሉና ስለ ራሳቸው ብቻ እንዲሆን ያደርጉታል። ሁለተኛው የቁጥጥር ወይንም የበላይነት መሆን ፍላጎት። ሁሉም ነገር የኛ ጥፋት ነው። ግልጽ የሆነ ስህተት እየሰሩ እያየን እኛ ይቅርታ እንድንጠይቃቸው ይፈልጋሉ። ሶስተኛው ተጠያቂነት አለመውሰድ። ለሚያደርጉት ነገሮች በጠቅላላ ተጠያቂነት አይወስዱም፣ ይቅርታ አይጠይቁ። አራተኛ ክደት ወይንም መካድ። ያደረጉትና የተናገሩትን ነገር ይክዳሉ። ከራሳችን ጋር ጥርጣሬ እንድንፈጥር ያደርጋሉ። አምስተኛው በእንክብካቤ ስም የተደበቀ ቁጥጥር። አጠገባችን ያሉትን ሰዎች በጠቅላላ ይወቅሳሉ፣ ምርጫዎቻችንን ይከታተላሉ፣ የምናደርገው የምንሄደው ወይም በራስ የመምራት ኃላፊነት እንዳንወጣ ያደርጋሉ። ስድስተኛው ነገር ደግሞ ከፍና ዝቅ ያለ ስሜት። ዛሬ ያደንቁናል፣ ይወዱናል፣ ነገ ደግሞ ይገልሉናል፣ አይፈልጉንም። ናርሲስቲክ ሪሌሽንሽፕ ሮማንቲክ ብቻ አይደለም፣ በቤተሰብ፣ በስራ፣ በጓደኛ። ቴንኪው በጣም እግዜር ይስጥሽ። በእውነት ይሄ በሽታ ነው። እንግዲህ አጠገባችንን ያሉትን ያርቅልን ነው የሚባለው። ያርቅልን።
ዛሬ ማለት ነው ሰው ሲዋሻችሁ እየዋሻችሁ እንደሆነ የምታውቁበትን አንድ 5-6 ነገሮች ልንገራችሁ። ውሸታሞች ጉዳችሁ ፈላ ትላለህ። አንደኛ ሰው ውሸት ሲያወራ የሚያደርገው ነገር ምንድነው? ኦቨር ኤክስፕሌን ያደርጋል። አነሰሰሪ ዲቴሎችን ይነግራቸዋል። ገባችኋል? ይሄ በቃ ኦቨር ኤክስፕሌን ቀላሉን ነገር እኮ ኦቨር እንድታምኑት ኦቨር ኤክስፕሌን ያስረዳቸዋል በጣም እና ማይረቡ ዲቴሎች የሉም ለእናንተ ምንም አይጠቅማችሁ ዲቴሎች ይነግራቸዋል። ገባችሁ አይደል? ለስቶሪው ለሚነግራችሁ ስቶሪ ጥቅም የሌለባቸው ጥቃቅን ዲቴሎችን ይነግራቸዋል። እንደዚህ አይነት ሰው ካያችሁ ይዋሻችሁ ነው ማለት ነው። ሁለተኛ የሆነ ነገር ስትጠይቋቸው የሆነ ታሪክ እየነገሯቸው ስትጠይቋቸው ኦቨር ዲፌንሲቭ ይሆናሉ። በቃ ወይ ይናደዳሉ። በገባችሁ? ኖርማል ጥያቄ እኮ ነው የምትጠይቋቸው እናንተ። እነሱ ግን ምንድነው የሚያስቡት? ኦኬ ውሸቴ መሆኑን ሊያጣራ ነው ምናምን ብለው ነው የሚያስቡት። እናንተ እኮ ጀስት ያልገባችሁን ነገር ነው የምትጠይቋቸው። እና እንዲህ ከተናደዱ ስትጠይቋቸው ወይ በጣም ዲፌንሲቭ ከሆኑም እየዋሹ ነው ማለት ነው። ሶስተኛ ቦዲ ላንጉዌጃቸው ምንም አይገናኝም። ለምሳሌ የሆነ ነገር ስትሏቸው አይ እያሉ እንዲህ ሊሉ ይችላሉ። ገባችሁ? ወይ አዎ እያሉ እንዲህ ሊሉ ይችላሉ። ሳያስቡት እኮ ነው። ገባችሁ? ይሄ ደግሞ በጣም የተረጋገጠው አሁን ያልኳችሁ ነው። ሰዎች ሳያስቡት የሆነ ነገር ስትጠይቋቸው አዎ ካሉ እየዋሹ ነው ማለት ነው። ወይ አይ ይላሉ። ገባችሁ? ይሄ ካያችሁ በጣም እየዋሻችሁ ነው። ይሄን ይዩልኝ። አራተኛ አይ ኮንታክት ነው፣ የአይን ይሄ ደግሞ ብዙ ሰው ስላወቀ በትምህርትም በሙቪም አይተናል። ሰዎች ኳሻችሁ አይናችሁን አያዩ የሚባል ነገር ብዙ ሰው ስለሰማ የሚያደርገው ምንድነው? ሪቨርስ ሳይኮሎጂ ነው። አይናችሁ ላይ እንዲሁም በደንብ በጣም ኢንቴንሲፋይድ ይሆናል። አይናችሁን እንዲህ ወደ ሌላ ቦታ ላለማየት ይጥራል። እንዲሁም ምላችሁ ገባችሁ? ሪቨርስ ሳይኮሎጂ ነው። ብዙ ሰው ሲዋሽ አይናችሁን አያይ የሚባል ነገር ብዙ ጊዜ ሰምተናል። ስለዚህ ምንድነው የሚያደርጉት እነሱ? አይናችሁ ላይ በሚያስጨንቅ ሁኔታ ያዩዋቸዋል። እንዲሁም ገባችሁ? አገኛችሁ። አምስተኛ ደግሞ እቺ እንኳን ብዙ ሰው የሚያውቃት ነው ብዬ አስባለሁ። ሰው ሲዋሽ ወይ አፉን እንደዚህ ሳያስቡ እንዲህ ከፍራል፣ ወይ አፍንጫውን እንደዚህ ይላል። ሴቶች ከሆኑ ደግሞ አንገታቸውን እንዲህ ይላሉ ብዙ ጊዜ ማለት ነው። ገባችሁ? እና ደግሞ አይናቸው ይርገበገባል ሳያስቡት። እንዲህ ሰው እኮ አንተ ናቹራሊ ነው አይን የሚንገበገበው። ገባችሁ? ሰው ግን እየዋሸ ከሆነ ግን አንናቹራል ይሆናል የአይን እርግብግቢቱ። ወይ በጣም ፈጣን ይሆናል ወይ ደግሞ ጭራሽ አያርገበግበውም፣ እየጠበቀ ነው እንትን የሚል። ገባችሁ? ስድስተኛ የሚጠቀሙት ላንጉጅ ቬግ ላንጉጅ ነው። ገባችሁ አይደለ? ስፔሲፊክ የሆኑ ነገሮችን ከመናገር ይቆጠባሉ። አሁን ለምሳሌ የት ነህ ስትሉት ፒያሳ ነኝ አይላችሁ፣ ፒያሳ አካባቢ ነኝ ነው የሚላችሁ። አገኛችሁ አይደል? ከማን ጋር ነበርክ ስትሉት ከአቡሽ ጋር ወይ ከአበበ ጋር አይላችሁ፣ ከነ አቡሽ ጋር ወይ ከነ አበበ ጋር ነኝ ነው የሚላችሁ። አገኛችሁኛ? ስፔሲፊክ ነገር ከመቀጠብ ይቆጠባል። ምክንያቱም በኋላ እንዳይነቃባቸው፣ በኋላ ሲጠየቁ እንዳይጠፋባቸው ምን እንዳሉ። ገባቸው? ሌላኛው ደግሞ ሲምፕል ኩዌሽኖችን ቀላል ጥያቄ ስጠይቋቸው በቀላሉ አይመልሱላቸው፣ ያወሳስቡታል። ገባቸው አይደለ? ያው በምን ላስረዳችሁ ማሴ። ለምሳሌ ከፒያሳ በአውቶቡስ ከፒያሳ ቦሌ እንዴት ሄድክ ስትሉት ማለት ነው ቀጥታ ከፒያሳ ታክሲ ይዤ ቦሌ ሄድኩ አይላችሁ። ሄጄ ታክሲ ጋር ተሰልፌ እንደዚህ ቆሜ ያወሳስቡታል። ከዛው በአምባሳደር ሜር ሲገባው በዚህ በኩል ሄደ። ገባችሁ? ሲምፕል ኩዌሽኖችን አወሳስበው ነው የሚመልሱላችሁ። ለምን? በኋላ ሲጠየቁ ስፔሲፊካሊ አይመልሱላችሁ። ገባችሁ? እናንተ የምታውቁትን ነገር ካለ ንገሩኝ እስኪ። ጥሩ። ግን ያው የዘንድሮ ስታይል የቀየሩ ይመስሉኛል። የዘንድሮ ውሸታሞች፣ ሌቦች አይን በሊታዎች ናቸው። ስታይል ቀይረዋል ብዬ አስባለሁ። ግን ጥሩ፣ ለማንኛውም ጥሩ ነው። ሰው ስሜቱ ከበለጠው ወፍራም እንስሳ ነው። ማደን፣ መብላት፣ መቀማት ነው ተፈጥሮ። ለምን? ስሜት የስጋ ፍላጎት ነው። የራበው መብላት ይፈልጋል፣ ይቅበዘበዛል ካልሆነ። ስለዚህ የስጋን ፍላጎት ኮንትሮል በማድረግ የሚገኝ ይጸዳል። ሰው እንዴት በለበሰው ልብስ ዋው እንዴት አምሮበት መጣ አንተ አይተዋል እንዴት ይባላል? አስተሳሰቡ፣ አመለካከቱ፣ ዕውቀቱ፣ የውስጥ ኃይሉ ሳይሆን ከላይ የተቀባው ቀለም ዲፋይን ሲያደርገው ማለት ነው።
ያለማንበብ ጉድፍ አንዱ ስለ ሌሎች አናውቅ። ስለዚህ ርህራሄ የሚባለው ነገር ከውስጣችን ሳናስበው ይጠወልጋል። ርህራሄ ስሜትን በመግራት የሚገኝ ጸጋ ነው። በጣም የሚገርም አባባል ነው። እኔ እዚህ አጥንት ፍቅሬ ይለያል። ከዶሮ አጥንቶች ሞዳቸው የሞደ ይሄ ነው። በጣም ስጋነቱ ይለያል። አበላል ጠላ። አንቺ ህፃን ልጅ ራሱ ወጥ ተቀበተው ብታገኝ የምትበይ ነው ይመስለኝ። ምን ጉድ ነሽ ደግሞ? ወደ ግንባርሽ ነው የሚሄደው መሰለኝ። ነፍሴ እኛ እኮ የቤት ስልክ ተቆልፎብን በሹካ ጎርጉረን የደወልን፣ በመንገድ ስልክ 20 ሳንቲም ከተን 3 ደቂቃ ያናገርን፣ ሞባይል ኢትዮጵያ ውስጥ ሲመጣ ያየን፣ ሞባይል የሀብታም ሰዎች መገለጫ ሲሆን ብቻ የታዘብን፣ አይፎን 11 ኤስ8ን ሳይሆን 1100 ኖኪያን፣ ሞቶሮላን፣ ሶኒ ኤሪክሰንን አይተን በዘመናዊነታቸው የተደነቅን፣ በእነሱ ካንዲ ክራሽን ሳይሆን ስኔክ ጌምን ተጫውተን ያደግን፣ ቫይበር፣ ቴሌግራም፣ ኢንስታግራም፣ ዋትሳፕ ሳናቅ በቴሌ ሜሴጅ ብቻ የተላላክን፣ ከዜንደርና ከቲሼር በፊት በኢንፌሪየርድ በብሉቱዝ የተላላክን፣ ሰልፊን ሳናርፍ ፎቶ ቤት ሄደን በ5 ብር የተነሳን፣ እስኪደርስ 5 ቀን የጠበቅን፣ አዋተን አገልግል ፈትፍተን ሜታቦ ሆራ ባቡጋያ ሄደን የተዝናናን፣ 36 በሚይዘው እያጠነጠነ ፎቶ በሚያነሳው ካሜራ የተነሳን፣ 10 ሲኪን የሚወጣው ሰፋፊ ሱሪ ያደረግን። ስማ አባቴ እርድና ከኛ በላይ አልነበረም። ናይንቲስ እስቲ ዘጠናዎቹ ኮሜንት ላይ ሌላ ቪዲዮዎች ምናምን እንዲህ ትውስታው ካላችሁ እንደው ላኩልን። ምርጡ ጊዜ ነበር ናይንቲስ። በእውነት እኔ ናይንቲስ የሚገርም ጊዜ ነው ብዬ አስባለሁ። ይቻማችሁ። አረ ወገን ምን አይነት ዘመን ላይ ነው የደረስነው? ዛሬ ዜና ላቀርብላችሁ አይደለም የመጣሁት። እነኚህ የምትመለከቱት ሰዎች ስጋቸውን በርብረው በስጋቸው ላይ መርፌ እየወጉ ራሳቸውን የሚያንጠለጥሉትና ራሳቸውን የሚሰቅሉት ወንጀል ሰርተው እየተቀጡ እንዳይመስላችሁ። ስንሞት ሲኦል ስለምንገባ እዚሁ ሲኦልን እንለማመድ ብለው እያደረጉት ያሉት ነገር ነው። ምን ያህል ማሰብ እንደተሳናቸው፣ ሰይጣን ምን ያህል እንዳሳወራቸው ተመልከቱ። ይህን ያደረገ ያለው የሰው ልጅ ነው። እውቀት አገኘው አወኩ ብሎ እንደምትመለከቱት ራሱ ላይ የማይሆን ነገር መፈጸም ጀምሯል። ያሳዝናል። እስቲ እናንተስ በኮሜንት ላይ እስቲ ሐሳባችሁን አስቀምጡልን። በዛው ጉድ በል ያገሬ ልጅ። እንግዲህ ምን አያምም፣ ግን እኔ በጣም ነው የገረመኝ። እንዴት ነው መርፌ እንኳን ሲወጋን ያመናል እኮ። እንዴት ነው ቻለው ዘመዴ? በርካታ የጴንጤ ወጣቶች ችግሮቻቸውን የሚሰማ ሰው በማጣት በከፍተኛ ሱስና ጭንቀት ውስጥ እየተዘፈቁ ይገኛሉ። ይህም ብቻ ሳይሆን በፍቅር ህይወትና ግንኙነት ውስጥ በሚገጥማቸው ተግዳሮትና ፈተናዎች ምክንያት ብዙዎች ህይወታቸውን እየጎዱ አላስፈላጊ የሆነ ሀዘንና ጭንቀት ውስጥ እየተዘፈቁ ይገኛሉ። ታዲያ ይህ ጉዳይ ያሳሰባቸው ወንድማችን ኤልያስና ሉሊት በአንድነት በመሆን የወጣቱን ችግር ለመፍታት ቆርጠው ተነስተዋል። ስለ ጥበብ ከኤልያስና ሉሊት ጋር በማለት የወጣቱን ችግር የሚፈታ ፕሮግራም በዩቲዩብ ላይ እያስተላለፉ ይገኛሉ። ስለሆነም ወንድማችን ኤልያስና ሉሊትን ሁላችንም የወንጌል አማኞች ልናመሰግናቸው ይገባልና በርቱ እንድትሏቸው እንዲሁም ደግሞ በኮሜንት እንድታበረታቷቸው ለማስተላለፍ እወዳለሁ። አዲስ ነገር ካለ ወደ እናንተ የማደርስ ይሆናል። ሰላማችሁ ይብዛ። እውነት ነው። እኔ የተጎዱ ናቸው ብዬ አስባለሁ። እውነትም ደግሞ የጀመራችሁትን እንትን ሰፋ አድርጋችሁ ትልልቅ ፕሮጀክቶች ትልልቅ አቅም ያላቸውን ፓስተሮች ይዛችሁ በእውነት በየቸርቹ ብትደርሱላቸው ባይነኝ። ይመቻችሁ። በእውነቱ የሚበረታታ
እጅግ በጣም ያሳዝናል። እባካችሁ በሰርግ መሃል ጥይት የምትተኩሱ ሰዎች ሕግን እንኳን ባፈሩ ፈጣሪን ፍሩ። አንድ ታዳጊ ሕፃን በሰርግ ደስታ መሃል በተተኮሰ ጥይት መመታቱ ተሰምቷል። በሰርጉ ላይ የታደመው መላኩ ታደሰ የተባለ ግለሰብ መጋቢት 1 ቀን 2018 ዓ.ም ከምሽቱ 1 ሰዓት ከ45 ገደማ ሁሉም የሰርጉ ታዳሚዎች በደስታ እየጨፈሩ ሳለ እንደተለመደው ለደስታ መግለጫ ሽጉጡን ቃታውን ስቦ ወደ ላይ በመተኮስ ላይ ሳለ ድንገት በመሳት የ15 ዓመት ልጅ ሆዱን በሽጉጥ ይመታዋል። ከዛም በአፋጣኝ ወደ ጤና ተቋም የደረሱ ሲሆን ነገር ግን እንዲህ አይነት ኬስ በወቸማ ቀበሌ ጤና ጣቢያ ስለማይሰራ የመጀመሪያ እርዳታ ሕክምና አድርገው ወደ ዲላ ሪፈራል ሆስፒታል ሪፈር ይደረጋል። በሆስፒታሉም ለልጁ ቀዶ ጥገና አድርገውለት ጥይቱን ከሆዱ ያወጡለት ሲሆን ልጁ በአሁን ሰዓት በጥሩ ሁኔታ ላይ ይገኛል። ያው አንዳንድ ጊዜ ደስታችንን መቆጣጠር ብንችል በአግባቡ ቢሆን ጥሩ ነው። ያው እንደዚህ አይነት ነገሮችን ደግሞ ማድረግ የሚፈልግ ሰው ትንሽ ራቅ ያለ ቦታ ሄዶ በጥንቃቄ ተጠንቅቆ እንደው ቢሆን ባይነኝ። ለማንኛውም ጥንቃቄ ወደ ሐዘን፣ ደስታ ወደ ሐዘን ሳይቀየር ጥንቃቄ ብናደርግ እላለሁ። ይሄ ትልቅ ትምህርት ይመስለኛል። ዱርዬና ወመኔ ይለያያል። ወመኔ አይንም የለው ምላስም የለው ጆሮም የለው አንገትም የለው አዙሮ አይም ሚዛንም የለው ልብም የለው ወመኔ። ዱርዬ አይንም አለው አንገትም አለው ጆሮም አለው ልብም አለው ሚዛንም አለው። ከማን መብላት እንዳለበት አቃል ማን አንድ ዱርዬ ካለ አገር አለ። አንድ ዱርዬ ካለ ሰፈር አለ። አንድ ዱርዬ እናት ካለች የሰፈር ልጆች ቁማር አይጫወቱም። ትቆነጥጣል፣ ትከላከል። ዱርዬ ማለት ሰው አውር ቀማኛ ያደርጋል። ዱርዬ ማለት ትልቅ ሰው ነው። እኔ እኚህን አባት እንዴት እንደወደድኳቸው በጣም እንደወደድኳቸው። በቃ ትክክለኛ እሳቸው ራሱ አራዳ ናቸው። አራዳ ገብቷቸዋል። በቃ ሴንሱ ራሱ ምን ማለት እንደሆነ ገብቷቸዋል። እና ዱርዬና ይለያያል። ይመቹት፣ ቤንቻው ይመቹት። ምርጥ ቤንቻ አዳሜ ይኸውልሽ ስትሞቺ እንደዚህ ነሽ። ከዚህ ውስጥ ነው የወጣው። ያው እንግዲህ ስትሞቺ በአንድ ማዳበሪያ አትቆለል፣ ምረቆለል ምረንትን ቁልላት በል በአንድ ማዳበሪያ እንዲህ የምትከተት ነው። እሺ ያው መጀመሪያ እንዲህ አሯሩጠን እንቀብራለን። ከተቀበርክ በኋላ ትረሳለህ፣ በማዳበሪያ ትሸጎራለህ ከ7 ዓመት በኋላ። አንዳንድ ሰዎች ዛሬ ላይ ሲኖሩ ነገ በቃ ምንም የማይሆኑ ምናምን በቃ ራሳቸው ምንም አይገጥማቸው እኔን ብቻ የሚሉ ሰዎች ምናምን አሉ። እንግዲህ መጨረሻ ነው በአንድ ማዳበሪያ። ይሄም አለ ለማለት ነው። አትቆለሉ። ያራዳ ልጅ ከዜሮ ተነስቶ ያመጣዋል ማይገባ ገብቶ ያገሬ ልጅ ያራዳ ልጅ ዋናው ፎንቃው ነው። ይመቻችሁ። የቴዲ አፍሮን ኢቶሪካን አልበም በተመለከተ ብዙ ውዝግቦች እየተነሱ ነው። እስቲ ስለ ውዝግቦቹ አንዳንድ ቪዲዮዎች እየተለቀቁ ነው ያሉት። እስቲ ቪዲዮን አይተን እንመለስ። በጣም ጥሩ ስለጋበዝከኝ አመሰግናለሁ። እድሉንም ስላገኘው ስለ ቴዎድሮስ ካሳሁን ነው እየተወራ ያለው። እንግዲህ ቴዎድሮስ ካሳሁን በመጀመሪያ ደረጃ ስሙንም ለዚህ ህዝብ ማስተዋወቅ ፈልጋለሁ። ቴዎድሮስ ካሳሁን ገርማሞ ዱካሳ ይባላል። አባቱ ኦሮሞ ናቸው። እናቱ የጉራጌ ሰውና በእናቱ እናት ደግሞ ያደዋ ሰው ነው። ውሸት ነው። የጎንደሬ አስቴር አወቀ ለምሳሌ ጉራጌ ነው እና ይሄ ወደ አማራ ለማጠጋጋት ነው። እኔ ቴዲ ባለኝ መረጃ ቴዎድሮስ ካሳሁን ወያኔ አንዴ አማራን ለመምታት መታወቂያ ኦሮሞ፣ አማራ፣ ትግሬ እያለ ሲያዘጋጅ አማራ ብሎ ሰጠውት ነበር። ጠበቃ ይዞ ነው እንግዲህ ጉራጌ ነኝ የሚል ሲያስቀይር በአካል አለው አውቃለሁ። ስለዚህ ውሸት ነው የሚወራው። አሁን ይሄ ተራ ነገር ነው። ስለዚህ ንጉስ ሊሆን ቀርቶ የንጉስ ሊቀ መኳስ ሊሆን አይችልም እንላለን እኛ አማራ ብሔርተኞች። ቴዎድሮስ ነጋዴ ነው። ወቅት እየጠበቀ ሙቀት እየለካ ለገንዘብና ለዝና ጊዜ እየጠበቀ የሚመጣ ነው እንጂ ለህዝብ የሚቆም ሰው አይደለም። የወያኔ አባልና ምልምል ነው። እኔ እዚህ ላይ ብዙ ለመናገር አልፈልግም፣ ግን እንደው እስቲ ሌላ ቪዲዮዎችን አይተን እንመለስ።
ሰበር ዜና የቴዲ አፍሮ የቀኝ እጅ የሆነ የረጅም ጊዜ ጓደኛው ዛሬ በፌዴራል ፖሊስ ቁጥጥር ስር መዋሉን የቤተሰብ ምንጮች ለዛሀበሻ ገልጸዋል። የቤተሰብ ምንጮች ለዛሀበሻ እንደገለጹት 6 የሚሆኑ የፌዴራል ፖሊስ አባላት ወደ የሱፍ ቤት በመምጣት ይዘውት እንደሄዱና ድብደባ እንደፈጸሙበትም በመኪና ውስጥ አስገብተው እንደወሰዱበትም ለዛሀበሻ ገልጸዋል። ይህን ተከትሎ ከፍተኛ የሆነ ስጋት ተፈጥሯል። በአሁኑ ሰዓት ላይ የሱፍን ለምን እንደወሰዱት እስካሁን ድረስ የፌዴራል ፖሊሶቹም የገለጹት ነገር የለም፣ ለቤተሰብ ያሳወቁት ነገር የለም። ሆኖም ግን ምን ሊፈጠር ይችላል የሚለው ከባድ የሆነ ስጋት እንደፈጠረባቸው ነው ለዛሀበሻ እየገለጹ የሚገኙት። ቴዲ አፍሮ አዲሱን ኢትዮሪካ የሚለውን አልበሙን ካወጣ በኋላ በህዝብ ዘንድ ተወዳጅነት ያገኘ ሲሆን የሚቃወሙ ወገኖችም አልጠፉም። ለቴዲ አፍሮ ምላሽ የሚሆኑ ዘፈኖችም መዘፈናቸው ይታወቃል። እንደ አሜሪካ ዲፕሎማት የሆኑት ቲቦር ናጂ ያሉ ደግሞ ለቴዲ አፍሮ እውቅና መስጠታቸውና አድናቆታቸው መግለጻቸው የሚታወቅ ነው። በቴዲ አፍሮ ዘፈን ጉዳይ ላይ ብዙ መረጃዎችን እያቀረብን እንገኛለን። በዛሬው ዕለት ግን የሰማነው መረጃ ከቤተሰብ የመጣው መረጃ የሱፍ ያሲን የቴዲ አፍሮ የረጅም ጊዜ ጓደኛ የቅርብ ሰው የቀኝ እጁ የሚባለው በቁጥጥር ስር ውሏል። ትላንት ምሽትም ከቴዲ አፍሮ ጋር አብሮ እንዳመሸ ነው የቤተሰብ ምንጮች ለዛሀበሻ የገለጹት። የቴዲ አፍሮ ምክትል ማናጀርና ቃል አቀባይ መሀሌት ሰለሞን መታሰሯን አሁን በሰበር ዜና መዘገብ ይታወቃል። ሌሎች ተጨማሪ አፕዴቶች አሉ። ከዚህ ቀደም እንግዲህ የቴዲ አፍሮ የቅርብ ሰው የሆነው ያሲን መታሰሩን ዘግቤላችሁ ነበረ። አሁን ደግሞ ማህሌትን ካረፈችበት ቦታ እንደወሰዷት ነው ምንጮች ለዛሀበሻ የገለጹት። በዚህ መሰረት ቤት ወደ ሳሪስ በሚገኘው መኖሪያ ቤቷ በመሄድ የፌዴራል ፖሊሶች ፍተሻና ብርበራ ማድረጋቸውን የቤተሰብ ምንጮች ገልጸዋል። ይህን ተከትሎ እንግዲህ በከፍተኛ ሁኔታ ነገሮች ውጥረት ውስጥ ገብተዋል። የቴዲ አፍሮ የቅርብ ምንም የማይለየው ጓደኛው አሁን ደግሞ ምክትል ማናጀሩና እንደዚሁም ቃል አቀባዩ የኦስትሪያ ዜግነት ያላት ኢትዮጵያ የተወለደች ዜግነቷ የኦስትሪያ ዜጋ የሆነች መሀሌት ሰለሞን መታሰሯ ብዙ አነጋጋሪ ሆኗል። ጉዳዩን እየተከታተልን ወደ እናንተ እናደርሳለን። ይህ ዜና እስከተጠናከረበት ጊዜ ድረስ ግን ፌዴራል ፖሊስ ስለ እስሩ ሁኔታ የሰጠው ምንም አይነት መግለጫ የለም። ሰበር ማምሻውን የፌዴራል ፖሊሶች ወደ ቴዲ አፍሮ ቤት ሄደው እንደነበረ ተሰምቷል። ወደዛ የሄዱትም የቴዲ የረጅም ጊዜ ጓደኛ የነበረውን ዲጄ ዊሽ እንፈልገዋለን በሚል እንደሆነም የመረጃ ምንጮች ለዛሀበሻ ገልጸዋል። እንደ ምንጮቻችን ገለጻ ወደ 6 የሚሆኑ የፌዴራል ፖሊስ አባላት ቴዲ አፍሮ ቤት በመሄድ ዲጄ ዊሽን እንፈልገዋለን ጥያቄና እስቲ ተጨማሪ ቪዲዮዎችን አሁን ማይተን እንመለስ። ቴዲ አፍሮ በእስራኤል ኤምባሲ ምን ያደርጋል ላላችሁን እንግዲህ ከአምባሳደሩ ጋር ከባለቤቱና ከማናጀሩ ጋር ሆኖ እየተወያየ ነበረ። የእስራኤል ኤምባሲ ዛሬ ያወጣው መግለጫ እንደሚያመለክተው ከቴዲ አፍሮ ጋር ውይይት ማድረጉን አረጋግጧል። ኤምባሲው ዛሬ ባሰራጨው መረጃ በዛሬው ዕለት አምባሳደር አብርሃም ንጉሴ ከተወዳጁና ከዝነኛው አርቲስት ቴዎድሮስ ካሳሁን ወይም ቴዲ አፍሮ ጋር ተገናኝተዋል ይላል። ኤምባሲው ባሰራጨውና ዘሀበሻን በተመለከተው መረጃ አምባሳደሩና ድምፃዊው በውይይታቸው ላይ እስራኤልና ኢትዮጵያ ጥልቅ ታሪካዊና ባህላዊ ትስስር ያላቸው ጥንታዊ ሀገራት መሆናቸውን ጠቅሰው በኪነ ጥበብና በሙዚቃው ዘርፍ በጋራ በመስራት የባህል ትስስር ለማጠናከር በሚያስችሉ ጉዳዮች ላይ ምክክር አድርገዋል። በሁለቱ ሀገራት መካከል ያለውን የባህል ግንኙነት ማስተዋወቅና ማጠናከር ላይ አጽንኦት ሰጥተን መስራታችንን እንቀጥላለን ማለታቸውም ተገልጿል። ድምፃዊ ቴዲ አፍሮ በቅርቡ በእስራኤል ሀገር የሙዚቃ ኮንሰርቱን እንደሚያቀርብ ይጠበቃል። እንግዲህ በእንደዚህ አይነት ሁኔታ ብዙ አወዛጋቢ ነገሮች ሌላም ቪዲዮዎች የተሰሩ ቪዲዮዎች ነበሩ። በዛሬው ዕለት ግን የወጣው ሰበር መረጃ እንደ ዘሀበሻ ኒውስ መረጃ የቴዲ አፍሮ የቅርብ ሰዎች እነ ያሲን እነ መሀሌት ሰለሞን የመሳሰሉ የቴዲ አፍሮ የቅርብ ሰዎች እና ማናጀሮቹ ወደ እስራት መያዛቸውን የሚያሳዩ ቪዲዮዎች እየወጡ ነው። ነገሮች እንግዲህ ወዴት እያመሩ እየሄዱ እንደሆነ ወደፊት የምናየው ይሆናል። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ከዚህ በኋላ በሚገራርሙ
ቪዲዮዎች ቶሎ ቶሎ ለመምጣት ሞክራለሁ። ፍቅራችሁን ግለጹልኝ። ይመቻችሁ።